ምን ሆነሽ ነው ማሪ? ዛሬ ተረበሽ ትመስያለሽ። አይ ምንም። እኔ እኮ ከፈለኩ አሁን ወደ ራሴ መመለስ እችላለሁ። እርግጠኛማ አትሆን ነኝ። ከወንድ ጋር እኮ ነው ያለችው። እልህ ውስጥ አትክተት። ከተመለሰች ነብጅል ናት ማለት ነው። 10 ደቂቃ ብቻ እዚህ ወንበር ላይ አስቀምጬ አሳያለሁ። ምን እየጻፍሽ ነው? እስቲ አሳይ። አይቶ የሥራ ጉዳይ ነው እኮ አሳይኛ። እንዴ ስራ ነው እኮ አይደል እንዴ? እንደውም ሁሌ ጭቅጭቅ ሰልችቶኛል። መለያየት እፈልጋለሁ። አልፈልግም። በዚህ ተራ ለመግባባት እንለይ ነው ያልሽ? አዎ አልፈልግህም። በቃ አየህልኝ አይደል? አማራጭ ሳትይዢ ውሳኔ የምትወስኝ ሰው እንዳልሆንሽ አውቃለሁ። ምንድን ነው የተማመንሽው? እሱም ብቻ ንገሪ። በቃ የቤኒ ፍቅር አልወጣልኝም። አሁንም አብረን ልንመለስ ነው። ስለዚህ ተወኝ። እኔስ ላንቺ የደከምኩት ድካምስ? አንተ ለኔ እንደለፋው እኔም ለሱ ለፍቻለሁ። ሰው ደግሞ ራስ ወዳድ ነው። እኔም የራሴን ደስታ መርጫለሁ። እንዴ መጣች እኮ ቤኒዬ፣ እንለያ ያልኩት። ብዙ አትደሳሰች ማለት ናፍቄ አይደል እንዴ? አየ ከነ ቦታው መታ ቁጭ አለች። በጣም ታሳፍሪያለሽ። ቆይ ምንድነው ፍቅር? እኔ ስፈልግ ወደ ራሴ አመጣታለሁ ብሎ ፎክሮ ነው ያመጣሽ። አንቺ ግን እንዴት ሲፈልግሽ ምትመጪ ሂጂ ሲልሽ ምትሄጂ በግቶኛለሽ። ለራስሽ ክብር የለሽም። ምን እውነቱን ነው? ለማንኛውም የአፍቃሪም ጥሩ አለው። እኔ ጨርሻለሁ። ሳይርቅብሽ ቶሎ ድረሽበት። ወይኔ ተሳስቻለሁ። በጣም ይቅርታ። ከልብሽ ከሆነ ችግር የለው። ይቅር አልክ? አዎ እሺ። የት ነው? ይቅር አልኩሽ እንጂ ግንኙነታችን ከዚህ በኋላ አይቀጥልም።